ሰላም ቅዱሳን እንኳን በሰላም ወደ ምረት ቻናል መጣችሁ። በዛሬው ዝግጅታችን ከደቡብ ኮሪያ አካባቢ የተገኘ ነው የፓስተር ዮን ቦሶን ልዩ የህይወት ምስክርነት ይዘንላችሁ መጥተናል። ብዙ እንደምትማሩበት ተስፋ እናደርጋለን። አብራችሁን ቆዩ። ለእግዚአብሔር መንግስት ምንም አይነት መከራን መቀበል አትፍሩ የሚለው የደቡብ ኮሪያው ፓስተር ቦንሶን ነው። ፓስተር ዮን ቦንሶን ለ5 ወራት በእስር የቆየ ሲሆን የእስሩ ምክንያት ባለበት የልጆች የትምህርት ቤት ተቆጣጣሪ ለመቅጠር ኢንተርቪው ሲያደርግ የመንግስት ድጋፍ ያለውና የግብረ ሰዶምን አጀንዳ ከሚያስፈጽመው ሰው ይልቅ የመጽሐፍ ቅዱስን ወይም ግብረ ገብነትን የሚከተል ሰውን በመምረጡ ነው። የግራ ዘመን መንግስት ከተመረጠ በኋላ በጃንዋሪ ወር ማንኛውም እምነት ከመንግስት ፖለቲካ ጋር የሚጻረር እምነት ካለው ከፍቃድ መሰረዝ እስከ ቤተክርስቲያን መዘጋት የሚያደርስ ቅጣት እንዲደርስበት ተወስኗል። ፓስተሩ በታሰረበት እስር ቤት ለ85 ሰዎች ወንጌልን አድርሷል። ስለ ጌታና ስለ መንግስቱ አሁንም ከመስራት ምንም አይነት መከራ እንደማያግደው አሳውቋል። ለ5 ወራት የታሰረው ይኸው ፓስተር ድጋሚ እንኳን ወደ እስር ቤት ቢመለስ ነገር ግን ለእግዚአብሔር ቤት ያለውን ቅናትና ለመስራት ያለውን ዝግጁነት ምንም አይነት ነገር እንደማይቀንሰው አስታውቆ ሁሉም ክርስቲያን በእንደዚህ አይነት የእግዚአብሔር ቤት ቅናት መመላለስ እንደሚገባው አስታውቋል። ይሄ ፓስተር ለወጣቶችና ለልጆች ወንጌልን የማስተላለፍ ኃላፊነት የሁሉም ክርስቲያን ኃላፊነት እንደሆነ እያሳወቀ በቤተ ክርስቲያን ውስጥ ያሉትን ህፃናትና ወጣቶችን እንደሚገባ በመንፈሳዊ ነገር ኮትኩቶ ማሳደግ እጅግ ትኩረት ሊሰጠው የሚገባ ስራ መሆኑንም ገልጿል። በዚህ አጋጣሚ የምረት ቻናል በዚህ በመጨረሻ ዘመን ለጌታ የቆረጠ ልብ እና ሐሳብ እንዲኖረን እንዲሁም ደግሞ ልጆቻችንን እንደሚገባ ለእግዚአብሔር ቤት ብቁ የሚያደርግ ደግሞም ወንጌልን የሚቀበል ትውልድ አድርገን ልንቀርጽ ይገባል ትላለች። ስላዳመጣችሁ እናመሰግናለን። ሰብስክራይብ፣ ሼር፣ ላይክ እና ኮሜንት ማድረግ አይረሳ። በዛሬ ያዘጋጀንላችሁ አጭር ምስክርነታችን ትመስል ነበር። ስለሰማችሁ እናመሰግናለን። ሻሎም።